ሰላም ሰላም ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። ክብሩ ይስፋ ለፈጣሪ። እንዴት ናችሁ እናንተ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ አሁን ያለሁበት የተወለድኩበት አካባቢ ነው። እኔ የተወለድኩበት አካባቢ ነው። ወደ አያቴ ማለት ነው። እንግዲህ መጀመሪያ ልጅ እናት ቤት ነው የሚወለደው እና እንግዲህ ጫካ ነው ያለውበት ቦታ። እንግዲህ ቁልቁለት ነው። እዚህ ጋር እንዳለ ዋሻ ነው። ከዚህ ስር ዋሻ ነው፣ ጫካ ነውና እዚህ ጋር ፍየሎች አሉ፣ ትናንሽ ፍየሎች አሉ እዚህ ጋር እና እዚህ ማዶ ደግሞ ይኸው እንግዲህ ተራራ ነው። እንግዲህ አንድ ቦታ ቆሜ ነው እንዳልንሸራተት እየፈራውኝ ነው። እንዳልንሸራተት ቁልቁለት ነው። እግዚአብሔርን ያስፈራል። ያረኩት ሸራ ጫማ ስለሆነ ደግሞ ያስፈራል፣ ያንሸራትታልና አብሶ ፀሐዩ ደግሞ እንግዲህ ፀሐይ ለቪዲዮ አይመችም። እንግዲህ ፀሐይ ነው እና እላችኋለሁ። እዚህ ጋር ፍየል አለች፣ አጠገቤም ጥቁር ፍየል አለች። በእንጨቱ በጽዱ እንዳትጠለፍና እንዳትሞት ፈርቼ እና እላችኋለሁ። ሰላም ናችሁ? እንዴት ናችሁ? ሰብስክራይብ አድርጉኝ። እንግዲህ ከካሜራ ጀርባ ሆኜ ነው ማወራችሁ ያለው ቪውን ለማሳየት ብዬ ነው። ቪውን ላሳያችሁ ብዬ ነው። እንግዲህ ትውልድ ሀገሬ እንግዲህ እቺ ትመስላለች። እንግዲህ አንድ ቦታ ቆሜ ነው እንግዲህ ማወራ። እቺ ነገር ምንድነው ነበር? ሶሌ። እቺ ነገር ሶሌ ነው የምትባለው በኦሮምኛ። ለዱላ ነው የምትመቸው። እዚህ ጋር ፀሐይ ወጣባት፣ ግን ገደል ጫፍ ላይ ነው ያለችው። አሁን እሷ የቆመችው እንግዲህ እግሯ ያው እዚህ ጋር ገደል ጫፍ ላይ ነው። ከዛ በታች ወደ ዋሻ መውረድ ነው። እኔ አሁን ራሱ የቆምኩት ጫፍ ላይ ነው። ከስር በቀልም ያለ ቁልቁለት በጣም ረጅም ነው። ጫካው ስለሸፈነ ነው እንጂ ይሄ በቃ ገደል ነው እላችኋለሁ። እና ይሄን እላችኋለሁ። እንግዲህ ሀገሬ መሬት ይሄን ይመስላል ባጭሩ። እንግዲህ አንድ ቦታ ሆኜ ነው፣ ሌላ ቦታ ደግሞ እየተዘዋወርኩኝ አሳያቸዋለሁ። ቀርጬ አስቀምጬ እግዚአብሔር ያለለት እለቃለሁ። እና ደስ ይላል አየሩ ሁሉ። መቼም ከአረብ ሀገር ይናፍቃል። መቼም እዛ ስኮን እግዚአብሔርን የመቼ ሀገሬ ገብቼ ብዬ በሳብሶ ወንጪ አልሄድኩም። ያው በጣም እንትን ነበር ከኛ ትንሽ አሁን ካወለውበት የትንሽ ሰዓት ይርቃል። በመኪናም ብዙም አይደለም፣ ግን ያው እንግዲህ ትንሽ የሆነ ነገር ማያስ ባዶ እጄን ስለሆነ የገባሁት ሀገሬ ባዶ እጄን ስለሆንኩ ያው ትራንስፖርት መግቢያ አሁን በብር ነው የሚገባውና ለዛ የተነሳ እንግዲህ አሁን አልሄድኩም። እግዚአብሔር ያለለት እሄዳለሁ ወንጪ ማለት ነው። እንግዲህ አሁን እዚህ ትውልድ ቦታዬ ነው ያለሁት፣ ቤተሰብ ጋር ማለት ነው። እንኳን ደህና ቆያችሁ ለማለት እና ጽድ ሀገራቸዋል። ይሄ ያበሻ ጽድ ነው። ሞልቷል። የእንጨት አይነት መቼም ሞልቷል። ይሄ እንግዲህ ለማገዶ ነው የሚኮነውና ይሄ ድሮ እንደውም ይሄ በጣም ክፍት ነው። አሁን በጣም ክፍት ነው። ድሮ በጣም ጥቅጥቅ ያለ ለጦጣ በቃ እዚህ ውስጥ ተደብቃ አይኗን ቁልጭ እያረገች የምትጫወትብን ቦታ ነው። አሁን እንደውም ጫካ ተመንጥሯል፣ በጣም ተመንጥሯል። እዚህ ጋር ይታያል። ምን እንዳለ መለየት ይቻላል። አሁን በጣም ስስ ነው። አሁን ምንም ነገር ማየት ይቻላል። በፊት ግን ምንም ነገር ማየት አይቻልም። በቃ ጦጣ እንኳን እዚህ ውስጥ ተደብቃ ትስቅባቸዋለች፣ ትጫወትባቸዋለች ማለት ነው። እና ይሄን ይመስላል። እንደው ትውስታ የትውልድ ሀገሬ ላሳያችሁ ብዬ ነው። እስቲ ልንቀሳቀስ ከአንድ ቦታ ብዬ ነው። እንዳለ አያችሁ፣ ጽና አረንጓዴ ነው እንዳለ። ፀሐዩ ነው በደንብ የማያሳየውና እንዳለ ይሄው እዚህ ጋር እንግዲህ እያያችሁ ፀሐዩ እንግዲህ ነው እንትን ያለው። ሲመሽም ደግሞ ማታ ብርዱ አደጋ አለው፣ ብርዱ አለ። ብቻ ዳር ስለሆነ ወሩ እንግዲህ ጽድ እንዳለ አክዳር ይላል አረቢ። አክዳር ነው እንዳለ
እና ይሄን ይላችኋለሁ። የጽድ ሀገር ነው ሀገራችን። የጽድና የግራዋ አልኩ የወይራ ሀገር ነው ሀገራችን። ወይራም በወፍ ዘራሽ ነው የሚበቅለው። እና ይሄን ይላችኋለሁ። እንዳለ ይሄ ጽድ ነው ሀገራችን። የተፈጥሮ ወፍ ዘራሽ አብዛኛው ወፍ ዘራሽ ነው። ጽዶቹ ወፍ ዘራሾች ናቸው። ሌላ ሀገር ተተክሎ ነው። ጽድን በብዛት የማይገኝበት ሀገር አለ። እኛ ሀገር ግን በወፍ ዘራሽ እንዳለ ጽድ ነው። የጽድ ቤት ደግሞ ታውቃላችሁ በቀላሉ እጅ የሚሰጥ አይደለም። እድሜ ልክ ቤት አፍርሳችሁ ድጋሚ ልሰሩበት ትችላላችሁ። የጽድ ቤት ማለት ነው። የዛሬ 50 አመት የተሰራበት ቤት ድጋሚ አፍርሳችሁ ሌላ ቤት መስራት ትችላላችሁ። ለምን? ጽድ በቀላሉ ውሃ የሚነካው እንትን አይደለም። የተፈጥሮ ህጉ በቀላሉ ምስጥ አይበላውም። ምንም ነገር አልበገር ያለ እንጨት ቢኖር ጽድ ነው። እንዳለ ይሄው ጽድ ብቻ ነው። እንዳለ ፀሐዩ ነው እንጂ የከለከለኝ እንዳለ ጽድ ብቻ ነው ሀገራችን። እንዳለ ለቤት መስራ እንግዲህ እኛ ሀገር ብዙ ሰው እንጨት አይቸገርም። እንጨት በፍጹም አይቸገርም። እና ይሄን እላለሁ። ዛፍም አለ እና ይሄን እላችኋለሁ። ደግሞ ከዚህ በፊት የገዛሁት ቤትም ያው ዛፍ ነው ያለው። አሳያችኋለሁ። እግዚአብሔር ካለ ቀርጬ ቆጮዬንም አሳያችኋለሁ። እና እስቲ ሰፈሬን ላሳያችሁ ብዬ ነው። እና ለትውስታ ኃይል ነው እላችኋለሁ። ለትውስታ ኃይል ሊያዝ ብዬ ነው። ፀሐዩም እንግዲህ ያው እንትን እያለኝ ነው። ለቪዲዮ አይመችም ፀሐዩ። አሁን እኮ እዚህ ጋር ራሱ የመጣውን እንገራችሁ። ዝንጀሮ አለ። ዝንጀሮ ድምጽ መጣ ስትለኝ አክስቴ ልጅ ማለት ነው። እሱን ልቀርጽ ብዬ ነው። ዝንጀሮ በጣም ነው የምፈራው ጌታ። እዚህ ሀገር በጣም ነው ዝንጀሮ። እኔ እፈራለሁ በተፈጥሮዬ፣ ግን ሰዎች አይፈሩትም። እኔ ግን በተፈጥሮዬ በጣም ነው የምፈራው። በልጅ ሆኜ በልጅ አእምሯችሁ ደግሞ እውነት አትያዙ። በልጅነት አእምሯችሁ አትያዙ። እኔ በልጅነት አእምሮዬ ዝንጀሮ የሆነ ቤት እዛ ያደኩበት ቦታ ላይ እሱንም ከሄድኩ ቀርጽላችኋለሁ። ሰሞኑን ሄዳለሁ። ግን እዛ ማለት ነው ከብት እየጠበቅኩ በልጅነቴ ቆጮ፣ እኛ ሀገር ቆጮ ይበላልና የቆጮ ሀገር ነው። ከዛ እሷ ያለችው ላይ ነው። እሱ ግን ቆጮውን ከጉርጓዳ አውጥቶ ቆጮውን ይበላል። እኛ ግን ከማዶ ነን ከብት እየጠበቅን እየጮን ነው። ጨረሰ እያል ከማዶ ማዶ ድምጽ እናስተጋባለን። ከዛም በኋላ ሴትዮዋ ሰማችና መጣች ባለ ቆጮዋ። ከዛ ስትመጣ በድንጋይ እየመታችሁ ከዛ ወደ ዋሻ አስገባችሁ። ዋሻ ነው ሀገራችን። በጣም ተራራማ ነው። በጣም እንትን ነው፣ ተራራማ ይበዛል ሀገራችን ማለት ነው። አሁን እዚህ ሆኜ ማዶውን ነው የምቀርጽላችሁ። የሚገርማችሁ ነገር ማለት ነው የእንጨቶቹ ጽዶቹ ይታዩ እንጂ የዚህ ግን የምታየው መሬት የማዶ ነው፣ የዚህ አይደለም። እና ከዛ መታስ ስትለው ወደ ዋሻ ገባና ከዛ እሾክ፣ በጣም መጥፎ እሾክ አለ፣ አጋም እሾክ ምናምን የሚባል እሱና በሱ ቆርጦ እሱ የከፈተውን ቆጮ ስትከዳድን እዛው መጥቶ ገረፋት። ከዛ በቀኛው እያል ከማዶ ከዛ ድምጽ እያስተጋባን በልጅነት ከብት እየጠበቅን ከዛ ሰው ደርሶ ነው ያተረፋት ከሞት ማለት ነው። ትልቁ ዝንጀሮ ነው። ምን ያክል ፈረስ ነው የሚያክለው። ሲር ራሱ ብታይ በቃ እንዴት ነው በንቀት በውሻ ኃይል ማለት ነው። ውሻ ይፈራል። በውሻ ኃይል በግድ ነው የሚንቀሳቀሰው። ንቀት ደግሞ አይመስላችሁ እንደው ጎብለል ስል እውነት እንደ ካየውማ ነው ቀርጽላቸዋለሁ። እና በጣም ነው እኔ ደግሞ በጣም የዛ ልጅነቴ አእምሮ ስለቀረ እንዴ በጣም አጥብቄ ነው የምፈራው። በቃ በጣም አጥብቄ ነው በጣም ነው የምፈራው። አንድ ጊዜም የአባቴ ቤት የሆነ ቦታ ስንሄድ ዝንጦ እንትን ትንሿን የበግልገል አይኗን አውጥቶ በላትና አባቴ ጮህብኝ። እና በጣም ሰላቢ ነው ደግሞ እዚህ ነው ያለው ስትሉ አጠገባችሁ ሳታስቡ የሚደርስ እና በጣም ዛሬ እንግዲህ እዚህ ገጠር ከመጣው እንግዲህ ሳምንት አልሞላኝም፣ ግን ዛሬ ነው እንግዲህ ቪዲዮ የቀዳሁት። በኢየሱስ ስም
እና አሁን አፋፍ ደርሻለሁ። እናንተ አፋፍ ደርሻለሁ። እንትኑን ተማምኜ ነው ጽድ ይኸው ይታያል። ይሄን ጽድ ተማምኜ ነው። ሌላ የሚያንሸራትት የለም። እሱን ተማምኜ ነው እዚህ ጋር የመጣሁት። በቀላሉ እጅ ምሰጥ አይደለም እና እላቸዋለሁ። እኔ ግን ዝንጀሮው ድምጽ አለ ስትለኝ የሆነች አክስቴ ልጅ እሱ እውነት መስሎኝ ነው የመጣሁት ልቀርጽ። አይ ወሬ ነገር ነኝ እኮ እኔ ራሴ ማለት ነው። ለነገሩ ዝናብ ስለሌለ ነው እንጂ ቀላል አያዳልጥም ነበር። እውነት እየተንጠራራው ነው እናንተ ይህን ጽድን ለመያዝ እና ዝንጀሮ ደግሞ የለም እናንተ። በጌታ በኢየሱስም የሆነ ነገር ላሳያችሁ እናንተ እንትን እስቲ የቱ ጋር እንዴት አድርጌ ላስገባላችሁ እናንተ። አያችሁ ይሄን አሞራውን እዩትማ በጌታ እዩት። አሞራው ገብቶላችኋል? ቆይ የዛ ጋር ገብቶላችኋል። አያችሁ ምንድነው በኦሮምኛ ይሄ አሞራ ጥንባሳ ነው የሚባለው። ጥንባሳ ነው መሰለኝ። እስቲ ገባላችሁ እንዴ እናንተ? የዛ ጋር ክንፉን እየዘረጋ ይሁን ወደዛ እንዳልዞር ገደል ነው። ይሄው ከስር ገደል ነው እናንተ ያለው። ይሄው ገደል ነው ከስር። ይሄ ብቻ ነው። ይሄው ገደል ነው እንዳለ ገደል ነው። እኔ አፋፍ ላይ ነው ያለሁት። እውነት ከታያችሁ ማለት ነው የሚመች ምታይ ከሆነ ከስር ገደል ነው። ይሁት ይሄን አሞራ ይሁት። እውነት የሚመች ከሆነ አስገባላችኋለሁ። ስልኬ ብቻ ወርቆ ገደል እንዳልገባ አያችሁ እዚህ ጋር እውነት። ቆይ እስቲ ካሜራውን ላሳድግና ኢየሱስ የት አለ? ይኸው ዞር ብሎ እያየኝ ነው። አይገርምም?